ከተሞላሽ ብትበይ እንደ እግዚአብሔር ነው የምትሆኚ። አሁን ከሱ ግዛት ውስጥ ነሽ አይደል? አዎ። ለሱ ተገዢ ነሽ አይደል? አዎ። አቅምሽ እኮ ከሱ በላይ ነው፣ ከሱ እኩል ነው። ደስ ልትሰኙ የተፈለጋችሁበትን እንጀራ እንዳትበሉ የእንጀራ ምንጫችሁን ይዘጉ ዘንድ እንኳን ደስ አለ ብለው ማለዳ ከሰዓት ግን መዝጊያ በር ላይ የሚቆሙ ናቸው። በካልኩሌሽን መኖር እንዳትችል። የእናንተ ዓለም ያንን የህይወት ስርዓት አይፈቅድም። ያለ ልክ የሚበትን ሰው አለ፣ ያለ ልክ ይሰበስባል ይላል። በዚህ ምድር ላይ የጨለማ ኃይሎች በሰዎች ህይወት ላይ ቀጥታ የሚያጠቁት የሰዎች የህይወት ስርዓት የለም። መናፍስቶች የሰዎችን ህይወት አታክ ለማድረግም ለመምታትም የሚከተሏቸው አካሄዶች አሉ፣ መንገዶች አሉ። እና አሁን የምናገረው የእግዚአብሔር ቃልን ሐሳብን ሳወራችሁ የመጀመሪያው ዲመን ከእግዚአብሔር ጋር እንድንጣላ መንፈሳዊ ህብረታችን ከጽድቅ መሰረት ጋር ያለንን ግንኙነት ለመምታት ያንን የከበረውን የእግዚአብሔርን ስጦታና የእግዚአብሔር የጸጋውን ዓለም ከህይወታችን ውስጥ ለማዳፈን ከገባንበት ክልል ሞገስ አተን እንድንቀመጥ ሊያደርግ የሚፈልግበት መንፈሳዊ ዓለም ላይ ያሉ የህይወት ስርዓቶች አሉ። በዚህ ምድር ላይ ክርስቲያኖች የእምነትን ህይወት በክርስቶስ በማመን ከጀመሩበት ጊዜ ጀምሮ መንፈሳዊ ዓለማቸው ከስሌት ዓለም የወጣ በዚህ ዓለም ላይ ያሉ የህይወት ስርዓቶች በሚኖሩበት መንገድ ልክ የምንኖርበት የህይወት ስርዓት የለም። ለምሳሌ በዚህ ዓለም ስርዓት ስትመለከቱ መጽሐፍ እንደዚህ ይላል፣ ቁጠባ ባለጠጋ ያደርጋል፣ ገንዘብንም መሰብሰብ በምድር ላይ የገንዘብን ዓለም እንድንቀበል ያደርጋል በሚል ስለ ቁጠባ ከፍተኛ የሆነ ስልጠናዎች፣ ከፍተኛ የሆነ ትምህርቶች፣ ከፍተኛ የሆነ ንግርቶች ይደረጋል። ልክ መንፈሳዊ ዓለም ላይ ስንመጣ ደግሞ ያለ ልክ የሚበትን ሰው አለ፣ ያለ ልክ ይሰበስባል። ፕሪንሲፕል ለዚህ ዓለም ሰዎች የሰራው መርህና ህይወት በዚህ ዓለም የህይወት ስርዓት የሚንቀሳቀሱ ሰዎች ህይወትን የገነቡበት መንገድ ወደኛ ህይወት አንተን ፕራክቲስ እናደርግ ብንለው የኛ ዓለም መርህ ያንን አይፈቅድም። ብዙ ጊዜ በረከቶቻችን ሚስ የምናደርግበት ጉዳይ ሁለት ዓለሞችን ለይተን አለማወቅ። የዚህ ዓለም ስርዓት የሚሰጠንን ስልጣን እንሸከምና በእግዚአብሔር ዓለም በመንፈሳዊ ዓለም ስርዓት እየኖርን ያንን ዓለም ትምህርት እዚህ ለመከናወን እንሞክራለን። ያነ በህይወታችን የሚገቡ የእግዚአብሔር ስጦታዎች በሙሉ ሉዝ እናደርጋለን። መንፈሳዊ ዓለም ላይ ያሉ ፕሮሲጀሮች አሉ፣ መሪሆች አሉ። እና ዲመን ሁለም ቢሆን ከእግዚአብሔር ጋር እኛን ከማጋጨቱ በፊት የመጀመሪያው የሚሰጠን ህይወት በስሌት መንቀሳቀስ። አገልጋዮች በእምነት ህይወትን ይጀምራሉ። ከባዶ ሜዳ ላይ ታላቁን ከተማ ይገነባሉ። አብርሃም ወደ ምድረ በዳ ተጠርቶ እግዚአብሔር ይህንን ምድር እሰጥሃለሁ፣ ምድር ህዝብ በዚህ ምድር ላይ ኃያል ይሆናል፣ ይህንን ከተማ ለዘሬ አሳልፈ እሰጣለሁ ብሎ በተናገረው ጊዜ እግዚአብሔርን ሰምቶ መጽሐፍ ሲናገር ወዴት እንደሚሄድ ሳያቅ አምኖ ወጣ ይላል። እና እግዚአብሔር አብርሃምን ሲያወጣ አሳይቶት አይደለም ያወጣ፣ እኔ ወደ ማሳይ ምድር አለና፣ ግን አብርሃም ወዴት እንደሚሄድ ሳያቅ ድምጽ ብቻ ሰምቶ ወጣ ይላል። እና አብርሃምን ስትመለከቱ፣ ሌሎች ነቢያትን ስትመለከቱ፣ ሐዋርያትን ስትመለከቱ፣ ለምሳሌ ነገስታትንም ስትመለከቱ እግዚአብሔር ከማይጠበቁ ቦታዎች አውጥቷቸው፣ ሳኦል ለምሳሌ አያስ በሚፈልግበት ቦታ አምጥቶት በእስራኤል ምድር ላይ ንጉሥ ይሆን ዘንድ ቀባው። እና መንፈሳዊ ዓለም ላይ
ሁሉም አገልጋዮች አብዛኞቻችን በዚህ ዓለም ላይ በተለይ ክርስቲያኖች እግዚአብሔር በቃሉ እንደተናገረ ምድረ በዳውን ገነት አደርጋለሁ በረሃውንም ለምለም ተብሎ እንደተጻፈ ድምጽ ሰምተን ምድረ በዳችን ይለመልማል። ድምጽ ሰምተን በረሃችን ሜዳችን በሙሉ በለምለም ስፍራ በምንጭ ይሞላና ከሙላት በኋላ ግን ስሌትን እንጀምር። ሁለተኛ ዜና ምዕራፍ 21 ላይ ስትመለከቱ መጽሐፍ ሲናገር ሰይጣንም ዳዊት ጋር መጣ ይልና የእስራኤልን ሕዝብ ጦረኞች ሰራዊትን ይቆጥር ዘንድ ሐሳብ ሰጠው ይላል። እና መጽሐፍ ሲናገር ዳዊትም የእስራኤል ሕዝብ ኃያላን ሰራዊቶች ይቆጠሩ ዘንድ ትእዛዝ ሰጠ ይልና ኢዮዳብ ተመልሶ ለዳዊት እንደዚህ አለ፣ ዳዊት ሆይ አቤት፣ ስለምን ሕዝብ ይቆጠር ዘንድ ፈለግ? እግዚአብሔር ሰራዊቶችህን በአንድ ሌሊት 3 እጥፍ ያደርግ ዘንድ አይችልምን? ስለምን ያለህን ነገር በቁጥር ለማወቅ ታገልክ? ለምን ይሄ አስፈለገ ብሎ ሲናገር ንጉሡም ሎሌውን ባሪያውን ይሰማ ዘንድ አልወደደም ይላል። እና መጽሐፍ ሲናገር የንጉሡ ቃልም በሕዝቡ ዘንድ አሸነፈና ሕዝቡ ተቆጠረ ይላል። በእስራኤል ምድርና በይሁዳ ምድር ያሉ ከ1 ሚሊዮን በላይ የሆኑ ሰራዊቶች ተቆጠሩ፣ ቁጥራቸውም ለዳዊት ተነገረው ይላል። መጽሐፍ ሲናገር ይሄንን በሰማ ጊዜ ይሄንን ባደመጠ ጊዜ እግዚአብሔር ወደ ዳዊት ጋር የነበረውን የዳዊትን ባለራእይ መጣና ተናገረው ይላል። እና እግዚአብሔር እንደዚህ ያለው ዳዊት ሆይ አቤት፣ እኔ ከሚፈልገው የህይወት ስርዓት ውጪ የሆነውን የህይወት ስርዓት ተከትለሃልና እኔ አንተን ስጠራ ከባዶ ሜዳ ሰራዊት ሳይኖር ከከብቶች ስፍራ አወጣው። በእስራኤል ምድር ላይ ያለ ህዝብ ያለ ሰራዊት ድልን ሰጠው። ንጉሥ ሳትሆን እኔ አብሬ ሆኜ ከንጉሥ ይልቅ እልፍ ገደለ ተብሎ እንዲዘመርልህ ሰራው። ያለ ሰይፍ በጠጠር ኃያልን ጎልያድን ትጥል ዘንድ የስመን ታላቅነት ባንተ ገለጥኩ። አሁን ግን አንተ የኃይልን ብርታትና ጉልበት የአሸናፊነትን ትጥቅ በሰራዊት ብዛት ልትመካ ዘንድ ቁጥርን ፈልገሃልና እግዚአብሔር እንደዚህ ያለ 3 ምርጫዎችን ምረጥ። 3 ምርጫዎችን። የመጀመሪያው አለ በጠላት ፊት የምትሰደድ ሰው አደርግሃለሁ። ሁለተኛው ሕዝብን በቸነፈርና በራብ እመታለሁ። ያለበዛ ግን ለ3 ቀናቶች እኔ እግዚአብሔር አንተን የእስራኤልን ምድር እቀስፋለሁ አለ። ለምን? በቁጥር ለመንቀሳቀስ ፈልገሃል። ዛሬ ሰራዊት ሲኖር፣ ዛሬ ገንዘብ ሲኖር፣ ዛሬ ንጉሥ ስትሆን፣ ዛሬ ሕዝብ ሲኖር ስሌትን አስበሃል። ስሌትን አስበሃል። የቁጥርን ሕይወት ትገነባ ዘንድ የሀብትን ታላቅነት ካልኩሌት አድርገህ የሕዝብን የሰራዊትን መጠን እየለካ ሰልፍን ልትገነባ ኃያልነት ልታቆም አስበሃል። ከዚህ የተነሳ በጠላት ፊት የመጀመሪያ ትወድቃለህ። ሁለተኛ ሕዝብ በራብ ይመታ ዘንድ ከእኔ ዘንድ ተወስኗል። ሶስተኛ እኔ እግዚአብሔር ለ3 ቀን መቅሰፍትን ቸነፈርን ባንተ ላይ አመጣለሁ። ምረጥ አለው እግዚአብሔር። ለምን? ስለቆጠርክ። ያልሰራህበትን ያልገነባኸውን ያላመጣኸውን አንተ ለንግስና ያልሰራኸውን ለክብር ያላመጣውን ሕዝብ የኔ ነው ብለህ ልትቆጥር ሂሳብ ልትሰራ ስለፈለግ እኔ ሰጥቼ እኔ አቀብዬ እኔ ሀብት ሆኜ እኔ ሞገስ ሆኜ እኔ አሳድጌ እኔ ክብርን ሰጥቼ አንተ ግን የኔ ነው ብለህ ልታስብ ቁጥርን ልታወራ ፈልገሃል። ከዚህ የተነሳ እግዚአብሔር አለ ነገርን ሁሉ ቀጣለሁ አለ። ከዛ ዳዊት እንደዛ እግዚአብሔር ሆይ በጠላት እጅ ከመውደቅ በራብ በቸነፈር ከመኖር ባንተ እጅ ልውደቅ፣ ባንተ እጅ ልውደቅ። እና መጽሐፍ ሲናገር እግዚአብሔር መልአኩን ላከ። የእግዚአብሔር መልአክ 7000 የሚሆኑ የእስራኤልን ሕዝብ መጥቶ ገደለ ይላል። የታመነበትን የሰራዊት ቁጥር ቀነሰ። እግዚአብሔር ለትምክት የሚሆን የህይወት ስርዓት እንዲኖረን አይፈልግም። እና መጽሐፍ ሲናገር ለዳዊት ሰይጣን ሐሳብ ሰጠው ይላል። ሁለተኛ ዜና ምዕራፍ 21 ስትመለከቱ ሰይጣንን ሰማ ይላል።
ይቆጥር ዘንድ ሰዎች አማኞች የሀብታቸውን ስፍራ የገነቡትን ሌጋሲ የያዙትን ነገር ለማሳየት ሂሳብ መስራት ሲጀምሩ በዚህ ምድር ላይ ባለጠጋ የሆኑ ሰዎችን ቼክ አድርጓቸው አካውንታቸውን አያውቁ የብር መጠናቸውን ሰው ነው ካልኩሌት አድርጎ ካምፓኒያቸው ይሄን ያህል ያወጣል ብሎ የሚሰራላቸው እንጂ የሀብት መጠናችን ይሄ ነው ብሎ ብትጠይቋቸው አይነግሯቸው አያውቁት ስራ እንደሚሰሩ የሆነ ነገር ግን እንዳለ ያውቃል አይቆጥሩ እንዳለ ባለሀብቶችን ቼክ ብታደርጓቸው በመንግስት በሆነ ኃይል በአገር ፋይናንሻል ጉዳይ ነው ቼክ ተደርጎ ይሄን ኃይል ሀብት አለው የሚባለው እንጂ ትኩረት ሰጥቶ ሀብቱን የሚቆጥር ባለሀብት አንድ ሰው ያለውን መቁጠር በጀመረ ጊዜ አትጠራጠሩ ዜሮ በካልኩሌሽን መኖር እንዳት የናንተ ዓለም ያንን የህይወት ስርዓት አይፈቅድም የዚህ ዓለም ሰዎች በስሌት ቢኖሩ ይሳካላቸው የኛ ዓለም ግን የገባንበት ህይወት የስሌት ዓለም ጻድቅ በእምነት በህይወት ሁለተኛው ዲማን ከእግዚአብሔር ጋር ለማጋጨት ሲፈልግ የሚጠቀምበት መንገድ በወንድሞች መካከል ጸብን የሚይዘው ምሳሌ ምዕራፍ 6 ላይ ሲናገር እግዚአብሔር የሚጸየፋቸው 7 ነገሮች አሉ ነፍሱ ግን 7ኛውን እጅግ አድርጋ ትጸየፋለች እና ከላይ ውሸትን የሚያወራ የሚሰርቅ የሚያማ ወንድሙን በባልንጀራው ላይ በሐሰት የሚመሰክር ብሎ 7ኛ ላይ ግን የሚናገረው የእግዚአብሔር ነፍስ አጥብቃ የምትጸየፈው በወንድሞች መካከል ጸብን የሚዘራ ይላል የሚዘራ እንደዚህ አይነት ባህሪ ያላቸውን ሰዎች በንግግራቸው አትለያቸው ከቅቤ የለሰለሰ ከማር የጣፈጠ የቃላት ናዳ አላቸው በህይወታችሁ ለመበረከት የሚሆኑ ምንጮችን ግን እናንተ ባላያችሁበት መንገድ ለመዝጋት የሚሰሩ ናቸው በንግግራቸውና በአካሄዳቸው አትገምቷቸው እናንተን ሞገስ ለማሳጣት ግን እናንተ በሌላችሁበት ቦታ ስለ እናንተ ደካማ ጉዳይ የሚገነቡ የሚያወሩ የሚሰሩ ናቸው የሚያቀሉ የነበራችሁን ከፍታና የህይወት መንገድ ለማሳጣት ደስ ልትሰኙ የተፈለጋችሁበትን እንጀራ እንዳትበሉ የእንጀራ ምንጫችሁን ይዘጉ ዘንድ እንኳን ደስ አለ ብለው ማለዳ ከሰዓት ግን መዝጊያ በር ላይ የሚቆሙ ናቸው ልክ ጌታ ኢየሱስ ወይ አትገቡ ወይ አታስገቡ በበር ላይ ቆማችሁ ማለፊያ ትከለክላላችሁ እንዳለ ማለፊያ ያሳጣችሁ ለእናንተ የተዘጋጀውን በረከት እንዳትቀበሉ ለእናንተ የተዘጋጀውን ከፍታ እንዳታገኙ ህይወታችሁን በሙሉ ጭንቅ አድርገው ይሰራሉ ግን ከእናንተ ጋር እንደዛ አትገምቷቸው አታውቋቸው ወዳጄ ነው ያላችሁት የተማመናችሁት ልክ ጌታ ኢየሱስ ክርስቶስ አብሮኝ እንጀራ የበላ ባልንጀራ የበነ ላይ ተረከዙን አነሳ እንዳለ ወዳጅ ብላችሁ የተማመናችሁት ለክፉ ቀን ከቤተሰብ ይልቅ ልታስቡት የምትችሉት ሰው ድንገት ይቀየርባችኋል ምን ነካው እስከምትሉ ድረስ ጥያቄ ይፈጠርባችሁ ግን ከጀርባ ቼክ ብታረጓቸው ጸብን የሚዘሩ ጠንካራ ምላስ የተሸከሙ ከአለት ይልቅ ለክፋት የተገነቡ ለጥፋት ዓለም ረጅሙን ርቀት የሚሄዱ የትኛውንም ወጪ አውጥተው እናንተ ህይወት መከራ ሲሆን ማየት የሚፈልጉ ሰዎች እነዚህ ሰዎች ፋኖሳችሁ ጧት በርቶ ማታ ይጠፋል መብራታችሁ ጧት ነዶ ከሰዓት አመድ ይሆናል ምንድነው ትላላችሁ የተማመናችሁት ሪሌሽንሺፕ የተማመናችሁት ህይወት የተማመናችሁት ግንኙነት የተማመናችሁት ቢዝነስ ድንገት ኮላፕስ ያደርጋል ምንድነው እስክትሉ ድረስ ምክንያት የምታጡበትን የህይወትን መንገድ ድንገት ታገኛላችሁ ከጀርባ ግን ቼክ ብታደርጉ በወንድማማቾች መካከል ጸብ የሚሰሩ ሰዎች ናቸው ለዚያ ነው መጽሐፍ ቅዱስ ያዕቆብ ላይ እንደዚህ ይላል መራራ ቅናትና አድበኝነት ቢኖርባችሁ በእውነት ላይ አትዋሹ እነዚህ ነገሮች ባሉበት ቦታ ጸብና ክርክር አለና ክፉ ነገርም በዚያ ቦታ
ይገኛል ይላል። ክርክሮች፣ ጽቦች፣ መለያየቶች የሚመጡት የመጀመሪያው ጉዳይ አድመኝነት ሲኖር፣ ሁለተኛው ቅናት። በቅናት የተገነባ ህይወት ያላቸው ሰዎች በስጦታ አታሸንፏቸው። ወርቅ ብትሰጧቸው ድንጋይ ነው ብለው ያማቸዋል። ምንም ብታከብሯቸው ምን ፈልጎ ነው ብለው ምክንያት ይፈልጉባቸዋል። በቅናት የተገነቡ ህይወት እያንዳንዱ የህይወት ስታይላችሁ ለክፉ የመተርጎም ክፉ ነገር የማምጣት አቅም አላቸው። አብዛኛው በወንድሞች መካከል ጸብን የሚዘሩ ሰዎች በቅናትና በአድመኝነት የታሰሩ ሰዎች ናቸው። ቅናት ባለበት በዚያ ጸብ አለ መጽሐፍ ይላል። ግጭት አለ፣ ሐሜት አለ። ስውር ወሬዎች የሚነሱት የማንኳሰስ፣ የማዋረድ፣ ሞገስ የማሳጣት ነገሮች የሚገነቡት ቅናት ሲጀምር። ቅናተኛ ሰው የመጀመሪያ በህይወታችሁ ላይ የሚያደርገው ነገር የትላንትና ህይወታችሁን ዛሬ ላይ ማውራት ይጀምራል። የታላላቆች ጉልበት የደከመው፣ የኃያላን ትጥቅ የተፈታው፣ የጠንካሮች ጥንካሬ የተሰበረው በቅናተኞች ነው። ሶስተኛው ከእግዚአብሔር ጋር በከፍተኛ ደረጃ ጸብን እንድንፈጥር የሚያደርጉ ሰዎች ስለናንተ ከፍታ ደጋግመው የሚያወራችሁ ሰዎች፣ ስለናንተ አቅም፣ ስለናንተ ኃይል፣ ስለናንተ አሸናፊነት፣ ስላላችሁበት የክብር ደመና ከእግዚአብሔር ዓለም ጋር ባለው እድገት ሳይሆን እንድትመኩ፣ እንድትኩራሩ፣ እንድትታበዩ፣ በትዕቢት ልባችሁ እንዲወጠር የሚያደርጉ ሰዎች እግዚአብሔር እጅግ አጥብቆ የሚጸየፋቸው። እናንተ ባለጠጋ ከሆናችሁ አንተ እኮ ባለ ሀብት ነህ፣ አንተ እኮ ኃያል ነህ፣ አንተ እኮ ይህን ሁሉ መግዛት ትችላለህ፣ ገንዘብህ እኮ ምንም ነገር ማድረግ ይችላል። በጣም ዝነኛ ከሆናችሁ አንተ እኮ ምድርቷን መግዛት ትችላለህ፣ ተናግረህ እኮ ህዝብ ሁሉ ያደምጣል፣ ያንተ ቃል እኮ እንደ ንጉሥ ቃል ነው የሚሉ ሰዎች ከእግዚአብሔር ጋር ባላችሁ የከፍታ የህይወት ስርዓት ሳይሆን በእግዚአብሔር ዓለም ልትቀበሉት ከሚገባው ማንነት አንጻር ሳይሆን በህይወታችሁ ፕራውድ እንድትሆኑ ያልተገባ የትዕቢትን ህይወት እንድትጎናጸፉ የሚያደርጉ ሰዎችን እግዚአብሔር እጅግ ይጸየፋል። ባልተገባ መንገድ ምለውን አስምሩበት። መጽሐፍን ስታነቡት ዘፍጥረት ላይ እባብ መጣና ለሔዋን እንደዚህ አለ፣ ሔዋን ሆይ አቤት፣ ምን ታይሻ? በለሻለሁ አለች። እግዚአብሔር ምንድነው ያላችሁ የከለከላችሁ ያወራችሁ ነገር አለ? አዎ በገነት መካከል ካለው ፍሬ ሁሉ እንድንበላ ነግሮናል፣ ግን መልካሙና ክፉን ከሚያስታውቀው ከዚህ ዛፍ እንድንበላ ዘንድ እግዚአብሔር አልፈቀደም። እውነት? አዎ። እንዳይመስልሽ ይህንን በመላችሁ ጊዜ ሞትን ትሞታላችሁ ብሏል። አዎ እንዳይመስልሽ፣ አትሞችም። እና ምን ትሆኛለሽ? እንደ እግዚአብሔር ሁሉን የምትገዢ፣ በሁሉ ቦታ የምትገኝ፣ ሁሉን የምትቆጣጠር ኃያል ትሆኛለሽ። ፕራውድ እንድትሆን፣ ያልተገባ ከፍታን እንድትመኝ፣ የትዕቢት ዓለም ውስጥ እንድትገባ ተናገራት። እውነት? አዎ። እና እንዴት ሆናል? እንደ እግዚአብሔር፣ ያውም መልካሙና ክፉን የምታውቅ ዕውቀት የተሞላሽ ብትበይ እንደ እግዚአብሔር ነው የምትሆኝ። አሁን ከሱ ግዛት ውስጥ ነሽ አይደል? አዎ። ለሱ ተገዢ ነሽ አይደል? አዎ። አቅምሽ እኮ ከሱ በላይ ነው፣ ከሱ እኩል ነው። ብዙ ጊዜ እንደዚህ ነው ዲመን የሚያደርገው።
አቅም እኮ ከሱ ይበልጣል ብላችሁ እንድታስቡ፣ ሊደሮቻችሁን እንዳታከብሩ፣ ኃላፊዎቻችሁን እንዳሰሙ እንድትከራከሯቸው ይሰራቸው። የመጀመሪያ እንደዚህ አይነት ማይንድ ሴታፕ ይገነባላችኋል። ከነሱ በላይ እንደሆናችሁ፣ አቅማችሁ ከነሱ ከፍ እንደምን፣ ዕውቀታችሁ ከነሱ በላይ እንደሆነ፣ የሚገባችሁ ቦታ ይሄ እንዳልሆነ ይነግራችኋል። ትዕቢት ይሰጣችኋል። እና መጽሐፍ ሲናገር ሔዋንም ይላል ከፍሬው በላች። መጽሐፍ ሲናገር ለዓይንም የሚያስጎመጅ ለመብልም መልካም እንደሆነ አየች፣ በላችሁ እና ጣፈጣት መሰለኝ፣ ሄዳም ለባሏ ሰጠች። ባሏም ይላል አብሯት በላ። እና መጽሐፍ ሲናገር እርቃኗን ሆነች። ከነበራት የክብር ስፍራ፣ ከታላቅነቷ ከፍታ፣ ከእግዚአብሔራዊ የጸጋ ልብስ ማንነት፣ ከአምላካዊ የድምፅ ክልል የሚያወጣ የህይወት ማንነትን ተቀበሉ። ያልተገባ ከፍታ ባላችሁ ነገር እንድትኩራሩ፣ ሩቅ የሆነው የእናንተ እንደሆነ እንድታስብ፣ እንድትወጠሩ። ይሄ የሰይጣናዊ ባህሪ ማሳያ። ብዙ ጊዜ ቸርች ላይ ሊደሮቻቸውን ሪስፔክት የማያደርጉ፣ የማይሰሙ፣ የማያደምጡ፣ የማይከተሉ ትቢት የሚላቸው ሰዎች በዚህ ስፕሪት የተጠቁ ናቸው። እነዚህ ሰዎች አትጠራጠሩ፣ ጥቂት ፈጥነው ይሮጣሉ። ፈጥነው ከሮጡ በኋላ ደክሟቸው ይወርቃሉ። እደግመዋለሁ፣ ጥቂት ቀስ እያሉ ይሄዳሉ አላልኩም። ጥቂት ፈጥነው ይሮጣሉ። ፈጥነው ከሮጡ በኋላ ደክሟቸው ይወርቃሉ። ሌላውን እንድትንቁ የሚሰራ ከፍታ፣ ያላችሁን ነገር የሚያስቆጥር፣ የበላይ ነኝ እንድትሉ፣ ኃያል ነኝ፣ አሸናፊ፣ ከኔ ውጭ የለም እንድትሉ፣ በእግዚአብሔራዊ ማንነት በመታመን ሳይሆን በእምነት በአምለም ባለው በተገነባ እግዚአብሔር ላይ በሚደገፍ ደካማ ማንነት በሱ ኃይል ከፍ በማለት በሚነገር ቃል ሳይሆን በትዕቢት እንነትን ትኩረት ባደረገ፣ ልክ እንደ ናቡከደነፆር ይሄ ሁሉ የኔ ከተማ ነው ብሎ እንዳስበ፣ ልክ እንደዚህ አይነት ትምክትን በሚያመጣ ከሆነ የእግዚአብሔር ነፍስ እጅግ የምትጸየፈው ህይወት። እንደዚህ አይነት ሰዎች ምንም የላቸውም፣ ግን ይንቃሉ። በባህሪያቸው ሰውን ይንቃሉ። በጣም ዲስሪስፔክት በማድረግ የታወቁ ናቸው። አንዳች መንፈሳዊ ነገር ላይ ኢንቮልቭ አያደርጉም። መንፈሳዊ ላይ ነገር ላይ ኢንቮልቭ የሚያደርጉ ሰዎችን ለመገሰጽ አቅጣጫ ለማሳየት ይጥራሉ። ቢሞክሩት ግን አንድ ስቴፕ መስራት አይችሉም። ተቺዎች ናቸው። አቃቂር አውጪዎች ናቸው። ሳይደርሱበት የደረሱ ይመስላቸዋል። ሳይነኩት የነኩ ይመስላቸዋል። ሳያውቁ ያወቁ ይመስላቸዋል። ሩቅ ተመልካች ቅርብ ካለ ይልቅ ብዙ የሚያይ ይመስለዋል ይባላል። እነዚህ ናቸው። ለመቁረጥ ለመፍረጥ ባህሪያቸው ጠንካራ ነው። ለመጣል ይሰራሉ፣ ግን መገንባት ላይ አይችሉም። አቆራረጥ ላይ እንደነሱ ታፍ የለም። ጎበዞች ናቸው። ጸለይኩላችሁ። በክፉ ዓለም እንደዚህ አይነት ሰዎች የተቀጡ የሆኑ፣ የወደቁ የሆኑ፣ የተመቱ የሆኑ በኢየሱስ ስም ጉልበታቸው የደከመ የሆነ ቅናተኛ ክንፋቸው ይመታ። እነዚህ ሶስት ነገሮች እግዚአብሔር ፈጽሞ የሚጸየፋቸው፣ ግን የጨለማው ዓለም የሚጠቀምባቸው፣ ዲመን የሚሰራባቸው፣ የሚፈልገውን ግንባታ የሚያደርግበት፣ ልጥል የፈለገውን የሚጥልበት፣ ሊያዋርድ የፈለገውን የሚያዋርድበት መንገዶች ናቸው። ለዚያ ነው ጌታ ኢየሱስ ክርስቶስ ለሐዋርያቱ እንደዚህ አለ፣ ወደ ከተማ በገባችሁ ጊዜ በከተማ የሚወጣውንና የሚገባውን ሰው በጥንቃቄ ተመልከቱዋል።
ሰይጣንን ተመልከቱ አላለም። ከተማውን እየዞራችሁ ምድር ላይ እየጫናችሁ ጸልዩ አላለም። የሚገባና የሚሞጣውን ተመልከቱ። ሰዎችን መከታተል። አንዳንድ ሰዎች በሁለት እግር ይሄዳሉ እንጂ እባብ ናቸው፣ መርዝ አላቸው፣ ነዳፊ ናቸው፣ ገዳይ ናቸው። እንደ ሰው ይመላለሳሉ፣ እንደ ሰው ይበላሉ፣ ይጠጣሉ፣ እንደ ሰው ያገባሉ፣ ይጋባሉ፣ ይሆናሉ እንጂ አለቃ መንፈስ ተሸክመው የሚንቀሳቀሱ አንዳንድ ሰዎች እባቦች ናቸው። እባቦች ናቸው። ሰዎችን መለየት፣ ማወቅ፣ መገምገም በየትኛውም የህይወት መንገድ ውስጥ ዲስሪስፔክት የሚያደርጉ ሰዎች፣ የማያከብሯችሁ ሰዎች ጋር ረጅም ጊዜ እንዳታሳልፉ። በሰው ፊት ዲስሪስፔክት የሚያደርጋችሁ፣ የሚያዋርዳችሁ፣ ለእናንተ ክብር የሌለው ሰው አትጠራጠሩ። የእናንተን ሞገስ ያበላሻል። የብዙዎቻችን እድሎች የሚያዙት በእንደዚህ አይነት ሰዎች ነው። ምክንያቱም ጠንካራ ጎናችንን ለማውራት ድፍረት የላቸው። እንደዚህ አይነት ጓደኞች፣ ወዳጆች ያላችሁ ሰዎች ደቂቃ ከራሳችሁ ጋር እንዳታውቁ። አንድ ሰው እናንተን ዲስሪስፔክት ማድረግ ከጀመረ፣ መናቅ ከጀመረ፣ መስማት ካቆመ፣ ከእናንተ ጋር ላለው ግንኙነት ሪስፔክት የሆነ ነገር መገንባት ካቆመ ሳይን ነው፣ ምልክት ነው። ሴት ልጅ ወንድ ልጅ ላይ ከመለያየቷ በፊት ንግግርን አትጠብቅ፣ ምልክት ታያለች ይባላል። ሬድ ፍላግ። ያልተገቡ ድርጊቶችን ታይና ዲሳይድ ቀድማ ታደርጋለች። ሬድ ፍላግ ነው ይሄ። ነገራችሁ እስከሚበላሽ እንዳትጠብቁ። ሬድ ፍላግ። ያለ ክብር የሚመጣ ግንኙነት በውርደት ይጠናቀቃል። ያለ ክብር የሚጀምር ሪሌሽንሺፕ አካሄድም አትጠራጠሩ፣ ውድቀት ይከተለዋል። አንድ ሰው መስማት ካቆመ፣ ሪስፔክት ማድረግ ካቆመ፣ መሸወድ ከጀመረ፣ ማታለል፣ ዲሲቭ ማድረግ ከጀመረ፣ ማጭበርበር ከጀመረ፣ እንደ ኤልያስ አንድ ባትወስኑም ግን አዲስ ኪዳን ስለሆነ በእግዚአብሔር ምሕረት ጥላ ውስጥ ተማምናችሁ እድል 2-3 ከዚያ በላይ ግን ምስክርነት በ2 እና በ3 አፍ ይሰማል። ፕሪንሲፕል ያለበለዛ አንድ አታለው ከተሳካላችሁ 2 ለማታለል ድፍረት አላቸው። ንስሐ ሳይሆን ድፍረት አላቸው። መጸጸት ለማስተካከል መሄድ ሳይሆን ከፍ ለማድረግ አፕግሬድ ለማድረግ ነው የሚሰሩት። ምንም ያህል ጠንካራ ቢሆኑ ትላንት እነዚህ ሰዎች በውለታ ገመድ እንዳትታሰሩ። እደግመዋለሁ። ምንም ያህል ጠንካራ ቢሆኑ እነዚህ ሰዎች በውለታ ገመድ እንዳትታሰሩ። የትላንት ውለታ የዛሬ የሚሞተውን ህልማችሁን አያድንም። የትላንት የነሱ ቸርነት የዛሬ ስጦታችሁን አያቆምም። you have to decide እነዚህ አይነት ሰዎች ከት ለማድረግ ለመቁረጥ